የ2016 ልማድና ቅስና የ2017 ሆናችሁ ልገቡ ፕሌሊስቱ ላይ የምዕራፍ 1 ጥያቄ የምዕራፍ 1 ምላሽ የምዕራፍ 2 ጥያቄ የምዕራፍ 2 ምላሽ እያለ ጥያቄና ምላሹ እንደዚሁ ተቀምጠዋል። እነሱን ብትመለከቱ ጊዜ ወስዳችሁ ብትማሩባቸው በጣም ጥሩ እውቀት ታገኙበታላችሁ። ራሳችሁን በእውቀት ታሳድጉበታላችሁ ብዬ አስባለሁ። ስለዚህ አሁንም ይሄንን በደንብ አድርጋችሁ ታሳቢ እንድታደርጉት ለማለት ያክል ነው። ግን መረጃ ሰጥተው ላለፉት አድማጭ ተመልካቾችን ግን በጣም አክብሮታል አደንቃለሁ በጣም እና አንደኛ የኛን ስራ ምን የቀነሱት ሁለተኛ ደግሞ መንገድ ማሳየት መጠቆም ትልቅ ነገር ነውና ሌሎቻችንም ቢለምድብን እኛ የምናውቀውን ነገር ለሌሎች ሼር በማድረግ እውቀት ብናካፍል ጥሩ ነው እላለሁ። አመሰግናለሁ። ጥሩ ሐሳብ ነው ያነሳው እና መልካም ነው። ወደ ጥያቄዎቻችን ማለፍ እንችላለን። የመጀመሪያ ጥያቄያችን አትዱዬ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱ ነው። በእውነት በጣም ደስ የሚል ትምህርት ነው የምትሰጡን፣ በርቱልን። ቃለ ሕይወት